እቺ ሰይፉ ላይ የቀረበችዋን ልጅ ሳያት እኔም እናቴ ሰራችው አንድ ጥሩ ስራ ለኔ የሆነ ጊዜ ላይ ደርሶልኝ ነበር። እሱን ትዛስባል። ይሄ ሰይፉ ላይ የቀረበችውን ካላያችሁት አንደኛዋ ለአንደኛዋ በቸገራት ጊዜ ደርሳላት፣ ያቺ ደግሞ የተቸገረችዋ ልጅ አሁን ላይ በጣም ጥሩ ደረጃ ላይ ደርሳ መልሳ ልትክሳት እያሰበች እንዳለ የሚያሳይ ቪዲዮ ነው ይሄ ቪዲዮ። እና የእናቴ ጥሩ ስራ ምን ነበር መሰላችሁ? እንደዚህ ወደ አስኮ አካባቢ ነው እና መንገድ ላይ አንድ ታማሚ ተኝቶ ሰው ከበውት ልጁ ልብሱን ምናምን አውላልቆ ራቁቱን ነገር ምናምን ወደ እብደት አዝማሚያ የሚሄድ ነገር ነው። ግን ገና ፍሬሽ እንደሆነ ስለሚያስታውቅ ሰዎች ሊረዱት ምንድነው ምናምን ሊሉት ከበውታል። እና እናቴም በቃ ልክ እንደማንኛውም ሰው ልታይ ነው ጠጋ ያለችውና ምን እንርዳ ምናምን ሲሉት እሷ እኔን ወልዳለች በዛ ጊዜ ግን እሷ ነው የምፈልገው እሷ ናት የምትረዳኝ ምናምን አለ። እና ማሚ ደግሞ ችግር የለባትም በእውነት ለመናገር እና ወደ ቤቷ ላይ ይዘው ሄደች። የአባቴን ልብስ የሚቀይረውን ሰጠችው ነገር ምናምን። ከዛ በኋላ ጊዜ ጠብቃ በዛው ሳምንት ላይ ይመስለኛል ወደ ጸበል አስገባችሁ። ጸበል ከገባ በኋላ ተሽሎት እዛ ቁስቃ ማርያም ነበር የገባው ወደ ሽሮ ሜዳ ያለው እዛ ጸበል አስጠማቂ ሆኖ ጭራሽ እኛ ሊጠይቀን ሁላ ይመጣ ነበር። እና ያ በጎ ስራ ለኔ ደግሞ አንድ ቀን እንደዚሁ በሚገርም ሁኔታ ተመሳሳይ በሚባል ደረጃ ሰዎች እንዲደርሱልኝ አግዞኛል። እና ያ መልካም ስራ ለኔ እንዴት ደረሰ መሰላችሁ? የአራተኛ ክፍል ምናምን ተማሪ ያለው ነውና ምሳ ወደ ቤት ነበር ሄጄ የምበላው። ምሳ ሰዓት ላይ በጣም ራበኝ ነው እና ሲርበኝ አልችልም በቃ እወድቃለሁ ነገር ምናምን እና ኦሬዲ ቤቴ እየታየኝ ግን እግሬ ምናምን በራብ የተነሳ መራመድ መቆም ምናምን አቃተኝ። ተማሪዎች ደግሞ ከወደኩኝ አይተው እንዳይስቁብኝ ሙድ እንዳይዙብኝ አይገባቸውም ልጆች ነን ታውቃላችሁ። በጣም ፈርቼ ነበርና የሆነ ድንጋይ አገኘውና ቁጭ አልኩ። በቃ ቁጭ አልኩ ዝም ብዬ። ከየት መጣች ማለት ሴትዮ ናት። በሯን ከፍታ ቀጥ ብላ ልክ እንደተላከሰው መጣችና ምን ሆነሃል አለች። እና እኔ ራቤ ማለት አልችልም ስለምፈራ አመመኝ ምናምን እላታለሁ። ና ልጄ እርቦህ ነው ብላ አስገብታ እኔ ሳልጠይቃት ገብቷት አበላች። ነፍሴ ተመለሰች። እና እንግዲህ ይሄ ድንግል ማርያም ናት። ድጋሚ ደግሞ የእናቴም ጥሩ ስራ ይመስለኛል። እና ጥሩ ስራ